ሰላም የእግዚአብሔር ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ጌታ የተመሰገነ ይሁን። ዛሬ እንግዲህ በዚህ ወቅት ባለንበት በዚህ በመጨረሻ ዘመን አንዳንድ ነገር ናካ አድርጌ ማለፍ ፈልጋለሁ። እሱ ምንድን ነው? የመጨረሻ ዘመን ስንል ብዙ ጊዜ ክርስቶስ መምጫ ሰዓት ነው። ግን ክርስቶስ መቼ እንደሚመጣ ባናቅም እንኳን ምልክቶቹን ከእግዚአብሔር ቃልና ከሚከሰተው ከሚሆነው ጋር እንዴት ልናስተያየው እንችላለን ከሚለው አንጻር ነው። ዛሬ እንግዲህ ይዤላችሁ የመጣሁት ነገር ምንድነው? በስድስት እንደሚከፈል ስድስት አይነት የመጨረሻ ዘመኖች ምልክቶች ውስጥ በስድስት አይነት ከፍዬ ነው ያየሁት። አንደኛ መንፈሳዊና የሞራል ውድቀት፣ ሁለተኛ ማህበራዊና የፖለቲካ ውዝግቦች፣ ሶስተኛ ተፈጥሯዊ አደጋዎች፣ አራተኛ የእግዚአብሔር ሕዝብ ስደት፣ አምስተኛ ወንጌል ለዓለም ሁሉ መሰበክ፣ ስድስተኛ የእውቀት መጨመርና ፈጣን እንቅስቃሴ። እንግዲህ እነዚህ የምትመለከቱት ሁሉ አብዛኛው እየሆኑ ያሉትና የምናያቸው ነው። ሌላ ጊዜ እንግዲህ መግቢያ ይሄ ሆኖ ልነግራችሁ ፈልጋለሁ። ሌላ ጊዜ ግን በሰፊው እስከነ መረጃዎቹ ከተለያዩ ማህበራዊ ሚዲያዎች በተለይ የትኛውም ትልቅ ተቋማት ብሮድካስት የሆኑት ትልቅ ተቋማት ሳይቀሩ እያንዳንዱ ነገር መረጃ ሰብስቤ ከመጽሐፍ ቅዱስ ጋር ምን እንደሚመስል አሳይቼ ለእናንተ አቀርባለሁ። ዋና ነገር ለመናገር ኮንሴፕት የሆነ ዝም ለ5 ደቂቃ የምትሆን አንዳንድ ነገር ልንገራችሁ። ያው እንግዲህ እንዳልኳችሁ መንፈሳዊና የሞራል ውድቀት ስንል የሐሰተኛ ነቢያት እግዚአብሔርን የማይፈራ አይነት ወይንም ደግሞ ብዙዎችን የክርስቶስ ነኝ እስከሚሉ በኢየሱስ እንደሚመጡ ያሳያል። የአመፅ መብዛት እና የፍቅር መብረድ። ሌላ ደግሞ የሰዎች ባህሪ መለወጥ፣ ሁለተኛ ጢሞቴዎስ 3:1-5። ሁለተኛ ደግሞ ማህበራዊና ፖለቲካዊ ውዝግቦች እና እንዳልኳችሁ የአመፃት ብዛት፣ ፍቅር መብረድ ምናምን፣ ህገወጥ የሆነ በቃ ብዙ ችግሮች፣ የሰው ባህሪ መለወጥ። ሁለተኛ ጢሞቴዎስ 3:1-5 ላይ እንደሰፈሩ መጨረሻ ቀናት ሰዎች ራሳቸው የሚወዱ ይሆናሉ ምናምን የሚለው ማህበራዊና ፖለቲካዊ ውዝግቦች። ሁለተኛው ማለት የጦርነት ወሬ በህዝብ ላይ በመንግስት ላይ እንደሚነሳ ጦርነቶች፣ የጦር ወሬዎች በዓለም ዙሪያ እንደሚሰሙ ጌታ ኢየሱስ አስጠንቅቋል። ትክክል። ይህ በጣም የምናያቸው ነገር ነው። ዛሬ በዓለም ላይ ታይቶ የማይታወቅ ጦርነቶች የተካሄዱ ነው። በተለይ ኢራን፣ እስራኤል፣ አሜሪካን ጨምሮ በርካታ ራሽያ፣ ዩክሬን ሳይቀር በርካታ ጦርነት የማካሄድ የሚመስሉት ሁሉ ጦርነት ውስጥ ገብተዋል። እነዚህ ግን በመጽሐፍ ቅዱስ ላይ ተጽፈዋል፣ እናያለን። ሌላ ተፈጥሯዊ አደጋዎች፣ ምድር መናወጥ፣ ረሃብ፣ በልዩ ልዩ ስፍራ ታላቅ ምድር ነውጦች፣ እነሱንም እናያለን። የእግዚአብሔር ሕዝብ ስደት፣ ይህ ነገር እንደውም ታሪክ ሆኖ አልፏል። አሁንም ቢሆን አለ፣ ግን እንደ ታሪክ ሆኖ አልፏል። ድሮ ነበር በጣም በሰፊ የሚታየው፣ ግን እንደውም አሁን ያለው ወንጌል ለዓለም ሁሉ መሰበክ ነው። ወንጌል ሁሉ ለዓለም መሰበክ፣ ይህ ነገር በጣም አስገራሚ ነው። ዛሬ የምናያቸው ታላላቅ ሰዎች የምንላቸው ሁሉ ሳይቀሩ ጌታ ኢየሱስን የተቀበሉ ስፖርተኞች፣ ሳይንቲስቶች፣ በቃ ተጽዕኖ ፈጣሪ ስንል በዓለም ላይ ብዙ አይነቶች አሉ። በጣም ዘፋኞች፣ አርቲስቶች፣ በጣም ታዋቂ የምንላቸው ጨምሮ ጌታን የተቀበሉ፣ ወንጌል በጎዳና ሁሉ የተሰበከ ነው። በሶሻል ሚዲያ ሁሉ የተሰበከ ነው። በርካታ ኢየሱስ ክርስቶስ እንደ ግል አዳኝ አድርጎ የተቀበሉ ነው። ስድስተኛው ደግሞ የቴክኖሎጂና የሳይንስ እድገት። በመጽሐፍ ዳንኤል ላይ 12:4 ላይ በብዙዎች ይመረምራሉ እውቀትም ይበዛል ተብሎ እንደተነበው የዘመናችን ቴክኖሎጂ ፍንዳታ፣ ትራንስፖርት፣ የሪፎርሜሽን እጅግ ፈጣን እድገት የዚህ ትንቢት መፈጸሚያ ተደርጎ ይወሰዳልና በአጠቃላይ የምንላችሁ ነው ይሄ በጣም መጨረሻ ዘመን መሆኑን ያሳያል። በጣም ከምላችሁ በላይ። ስለዚህ እግዚአብሔር ሙሽራ እንግዲህ ሁለት አይነት አለ፣ ሰነፍና ጎበዝ የሚባል። ስለዚህ ለጎበዝ መጣር መድከም አለብን። ጎበዞች መሆን አለብን። እንበርታ። ከማንም ጎራ አንሁን፣ ነፃ እንውጣ። ሌላ ጊዜ ደግሞ እነዚህን ስድስቱን
በሰፊው እናወራለን። በሰፊው መረጃ ሁሉ አምጥተን በሰፊው እናወራለን። ወዳችኋለሁ። አዲስ ከሆናችሁ ሰብስክራይብ ታደርጉ። እኔ ከላይ ነው የነገርኳችሁ። ዛሬ አንኳር ዝም ከላይ ነው የነገርኳችሁ። እንወዳችኋለን። ሌላ ጊዜ ይህንኑ ሰፊ አድርገን እናቀርብላችኋለን። እግዚአብሔር ከእናንተ ጋር ይሁን።